ብዙዎቻችን ጊዜ ካለፈ በኋላ ነው የምንጸጸተው። ዛሬ ግን እኔ ቀድሜ ባውቀው ኖሮ ህይወቴን ሙሉ ለሙሉ ሊቀይርልኝ የሚችሉ 5 ነጥቦች እነግራችኋለሁ። በተለይ የመጨረሻው ነጥብ ለማንኛችንም ወሳኝ ነው። ሰላም ሰላም፣ እንዴት አላችሁ? እግዚአብሔር ይመስገን። ዛሬ በእኛ ዘመን አሁን ላይ ባለነው ወጣቶቹ ላይ ያለ ክስተቶች ወይም ስህተቶችን ነው የምነግራችሁ። ከራሴ ከተማርኳቸው ስህተቶች ልነግራችሁ ነው። 5 ነጥቦች እነግራችኋለሁ። እናንተ ሰብስክራይብ፣ ሼር እና ሁሉም ቪዲዮ ለሚያስፈልገው ሰው ሼር እንድታረጉ በአክብሮት እጠይቃለሁ። ቀጣይ ወደ ነጥባችን እንቀጥላለን። አንደኛ ነጥብ፣ ጊዜን ከገንዘብ ጋር ማወዳደር የለብንም። ምክንያቱም ገንዘብና ጊዜ እኩል አይሆንም። ገንዘብ ቢጠፋ ለነገ ልንተካው እንችላለን። ጊዜያችን ግን ዛሬ ሄደን ጊዜ ነገ አንተካውም። ገባችሁ? ዛሬ ላይ ባለነው ነገር ጊዜያችንን በአግባቡ የምንጠቀመው ብዬ አስባለሁ። እናንተ ማሳለፍ ያለባችሁን ጊዜያችሁ ማንጋ ማሳለፍ፣ ምን ቦታ ላይ ማሳለፍ እንዳለባችሁ እንትን ማለት አለባችሁ። ምንድነው ላችሁ ፈለኩት? ለምሳሌ ዝም ብላችሁ የማይሆን ነገር ላይ ስክሮል እያደረጋችሁ ቲክቶክ ላይ ከምትሆኑ ብዙ ጊዜ በጣም ብዙ እንትኖች አሉ መስራት የምንችላቸው፣ በጣም ብዙ እንትኖች አሉ። እነሱን መስራት እንችላለን። ማንበብ ይቻላል። በጣም ብዙ ነገሮች አሉ። ጊዜያችንን ለመቆጠብ የማይሆን ወሬ ላይ ጥቅም የሌለው ወሬ ላይ ብላችሁ አንድ ሰው ስለዛ ሰው እያወራ ጊዜ ከምታቃጥል አንድ ገጽ መጽሐፍ ብታነበዛ፣ ባለፈ ደግሞ የማይሆን ሰው ጥቅም የሌለው ሰው ላይ ጊዜን ባትሰድ ላንተ መቼም ታውቀዋለህ። ላንተ የሚለን ሰው የሚሆንልህ ላንተ የሚኖርህን የሚያስፈልግን ሰው ታውቃለህ። ከማይሆን ሰዎቹ ጋር ጊዜያችሁን አጨርሱ እላለሁ። ሁለተኛው ነጥብ አዳዲስ ክህሎቶችን ስኪል መፍጠር። መደበኛ ትምህርት ብቻ በቂ አይደለም። አሁን ላይ ብዙ ነገሮች መማር የምንችላቸው አሉ። ሶሻል ሚዲያን ምን አድርገን መጠቀም እንደምንችል ሶሻል ሚዲያ ራሱ ያስተምረናል። ቪዲዮ ኤዲቲንግ ራሱ ሶሻል ሚዲያ ላይ መማር ትችላላችሁ። ቋንቋ አለ፣ በጣም ብዙ አይነት ቋንቋዎችን ጊዜ ጥቅም ላይ ለማዋል ጊዜን ዝም ብለህ ስክሮል ቪዲዮ ላይ ከምታውለው እንደዛ ላለው እና ጊዜያችሁን በአግባቡ እንድትጠቀሙት የሸወድኳቸው አንጻሮች ነው ላችሁ። እኔ በጣም ጊዜን እያሳለፍኩት የነበረውና አሁን ላይ ካሳየው ስዝረዳው በጣም ብዙ ክፍተቶችን በጣም ብዙ ጊዜያቶችን ዝም እያሳለፍ ያለውና ከዚህ በኋላ እሯሯጣለሁ ብዬ አስባለሁ። እናንተም እንድትሯሯጡ ነው፣ እኩል አብረን እንድንሯሯጥ ነው የምነግራችሁ። ጊዜያችን ዛሬ ላይ ማሳለፍ የምታልፈዋ ጊዜያችን ነገ ጉዳት ታሳድርብናለች። ጉዳት ጸጸት እንዳንጸጸት ነው። ጊዜያችሁን በጥሩ አሳልፉላለሁ። ሶስተኛው ነጥብ ጤናን ጥበቃ፣ ጤናን መንከባከብ፣ ጤናችሁን በጥሩ ሁኔታ መያዝ። ለምሳሌ የምትመገቡት ምግብ፣ የምትጠጡት ነገር ብዙ ጊዜ እንዲሁም በጣም እያወቃችሁት ራሱ የምትጠቀሙት ሰዎች አላችሁ። እሱ ነገር ብትተውትና ጤናችሁን ጠብቃችሁ መስራት ያለባችሁ ነገሮች ታውቋቸዋላችሁ። ገብታችኋል? እነሱን ነገር መስራት እየቻላችሁ የእናንተን ጤና ከሚጎዳ ጋር ከሚያበላሽ በጣም ብዙ ማትወጡት ጣጣ ውስጥ እስክትገቡ ድረስ እያወቃችሁት የምታረጉት ነገር እኔ በጣም ነው የሚገርመኝ። እግዚአብሔር ሰው እንዴት አውቁት የራሱን ጤናውን እንዴት ይጎዳል? ማርያምን እያወቃችሁት አሁን ለምሳሌ መላልኒው እንዱ ባልለው ውስጤ ነው ባይዘው ግን አልወደውም እና ሽታው ራሱ ያስጠላኛል። ይገባችኋል? እናንተን ጤና የሚጎዳው ምንድነው ታውቁታላችሁ። እኔ ልነግራችሁ አልችልም። ጤናችሁን በስነ ስርዓቱ ጠብቁ ትላለሁ። ጤና መጠበቅ አንድ ትልቅ ነገር ነው። በጣም ይሄ ራሱ አንድ ግብ ነው። አራተኛው ነጥብ እንግዲህ የሰዎችን አስተያየት መፍራት። ሰው ምን ይለኛል? ሰው ስላንተ ቢያወራ ቢደግስ ስላንተ ለማውራት ለምን ሰው ጎረቤት ጠርቶ ለምን እንዲህ ጥሩምባ ነፍቶ ያወራ? አንድ
ያንተ ህይወት ላይ ነገ መጥቶ የሆነ ነገር ያደርግልሃል እንዴ? ምንድነው ሰው ቢያብስል አንተ አውራ ሰው ምንም እኮ የሚያስጨንቅ ነገር የለም። ላይክ የራስ ህይወት ላይ ተዋቸው በቃ። እነሱ ስላንተ የሚያወሩት ሰዎች ማውራት አያቆሙም። ምክንያቱም አንተ ለምን አወራክብኝ ስለኔ ለምን ታወራለህ ብለህ ጭቅጭቅ ከመፍጠር ያውራ፣ መብቱ ነው። ስጠው ቦታ፣ እስኪ ጊዜ ስጠው ያውራ። አንተ አለመስማት ተተው መሄድ እኮ ነው፣ አለቀ። ምንም የሚፈጥር ነገር የለም እላለሁ። እና የራሳችሁ ግብ ላይ ብቻ ትኩረት ማድረግ ነው። የራሳችሁ መንገዳችሁን ይዛችሁ መሄድ ነው እኮ ምንም ይሄ እንትን የለውም። አምስተኛው ነጥብ ራስ ላይ ኢንቨስትመንት ማድረግ ነው። ራስ ላይ ማሳደግ፣ ራስን መገንባት። ራስን መገንባት በምንድን ነው ራስን የምገነባው ካልከኝ፣ በቃ ብዙ ነገር አለ እኮ ራስን ለመገንባት። ራስን ለመገንባት በጣም ብዙ ነገር ሰው በምግብ ብቻ መስሎታል ራሱ ነው የሚገነባው አይደል? ይሄ ስህተት ነው። ራስን የምገነባበት በጣም ትልቅ ነገር አለ። ትልቁ ኢንቨስትመንት ራስ ላይ የሚደረግ ወይም የሚሰራ ነው። ራስ ላይ ማድረግ ኢንቨስትመንት በቃ ኢንቨስት ማድረግ ነው። አዲስ ኢንቨስት ማድረግ ነው አንተ ላይ። ያ ማለት ምንድነው? መጽሐፍ ማንበብ፣ አዳዲስ እውቀቶችን መፈለግ። ሶሻል ሚዲያ ላይ ወጣውን የፈለግከውን አሁን ላይ በይዘው በጣም እኮ በስማም እኛ እንትን አላልንም እንጂ በጣም ብዙ ስህተቶችን እንትን እያልን ነው። በጣም ብዙ ነገሮች መስራት እየቻልን በጣም እየተኛን ነው በይዘው። እና ብዙ ጊዜ የምናሳልፋቸው ጊዜዎቻችን ዝም ብለን አናሳልፋቸው፣ ጥቅም ላይ እናውላቸው ብዬ አስባለሁ። ላይክ በቃ አምስተኛው ነጥብ ይሄን የመጨረሻው ነጥብ ማለት ነው። ፈልጉ። አዳዲስ አእምሯችሁ ሲያድግ ኑሯችሁ ሁሉ አብሮ እንደሚያድግ ታውቃለህ። አእምሮ ሲያድግ ንግግር፣ የሚያምር ንግግር፣ መልስ፣ ሰውን የሚያጨናንቅ መልስ በዛ ሰዓት ምንድነው የምትባል ላይክ በጣም እንትና ገብቷል። እንግዲህ አመሰግናለሁ ስለተከታተላችሁ በጣም ቴንኪው። ይሄ ቪዲዮ የሚደርሳችሁ ሰዎች ሰብስክራይብ አድርጉልኝ። በጣም ቴንኪው። ላይክ አድርጉ። ቪዲዮውን በሙሉ ያያችሁ ሰዎች በጣም አመሰግናለሁ። እና በኮሜንት ደግሞ እናንተ ከዚህም በፊት ብታውቋቸው ኖሮ የምታረጉትን ነገር ላይክ ከዛ ደግሞ ለወጣቱ መምከር የምትፈልጉትን ምክር ካለ ኮሜንት ላይ አሳውቁኝ። ለተከታተላችሁ በጣም ከልብ አመሰግናለሁ። መጨረሻችን ይሄ ዛሬ ቪዲዮ እዚህ ጋር መጨረሻ ይሆናል። ቻው ባይ